ትንንሾቹንም ትልልቆቹም የሚባሉትም እግዚአብሔር ይመልሰን። በቃ እንመለስ፣ ወደ ጌታ ቤት እንመለስ። የቀድሞ ክብር ማየት እንድንችል፣ ፊቱን ማየት እንድንችል እግዚአብሔር ይመልሰን። ከክብሩ እንዳንጎድል እግዚአብሔር ይራራልን። እግዚአብሔር ካራራልን፣ እግዚአብሔር ካረዳን በስተቀር በእውነት እግዚአብሔር ምስክሬ ነው አንችልም። በእኛ አቅም ልናገለግል አንችልም። በእኛ አቅም በእኛ ፍላጎት እግዚአብሔር ፊት ልንቆም አንችልም። እግዚአብሔር ካራራልን በስተቀር ምሕረቱን ጸጋውን ካላበዛልን በስተቀር። ስለዚህ አንድና አንድን የምናገረው እግዚአብሔር ይራራልን፣ ፊቱን ያብራልን፣ ይመልሰን፣ ወደ እግዚአብሔር ክብር ይመልሰን። ክብሩን እሱ ይውሰድ። እንግዲህ ጌች የተሰማ ውስጥ ያለውን ያወራሁት መርሲ ምህረት ምን እንደምትል አላውቅም። እንግዲህ የእሷን ሀሳብ ጠይቃት። እኔ እንደዚህ ብዬ አስባለሁ። እግዚአብሔር ይመልሰን የምለው በዚህ ሀሳብ ነው።